ህዝባዊ ወያኔ ሓርነት ትግራይ ህወሓት ኤርትራ ውስጥ ቢሮ መክፈቱ ተሰምቷል። ኤርትራ ውስጥ ቢሮ መክፈቱን ተከትሎ የተሰሙ መረጃዎችን ታደምጣላችሁ። እንዲሁም አሁን ላይ ህወሓት በቀጥታ ትዕዛዝ እየተቀበለ ያለው ከማን እንደሆነም ዝርዝር ዘገባው አጋልጧል። በዝርዝር የምታደምጡት ጉዳይ ይሆናል። በሌላ በኩል በትግራይና በአፋር ክልል መጠኑ በተለያየ ሁኔታ የተሰማ የመሬት መንቀጥቀጥ መከሰቱም ተመልክቷል። በዝርዝር የምታደምጡት ሌላኛው ዜና ይሆናል። በሌላ በኩል በሆንግ ኮንግ አውሮፕላን ማረፊያ ለማረፍ እያኮበኮበ የነበረ ንብረትነቱ የኤምሬትስ አየር መንገድ የሆነ የዕቃ መጫኛ አውሮፕላን መንደርደሪያውን ስቶ ከአውሮፕላን ማረፊያው መኪና ጋር መጋጨቱ ሲዘገብ 2 ሰዎች እስካሁን መሞታቸው ተረጋግጧል። ጉዳዩን በተመለከተ የምታደምጡት ዝርዝር ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በኤርትራ ቢሮ መክፈቱ ተሰማ። በህወሓት ከኤርትራ ጋር በመሆን በኤርትራ ግዛት ውስጥ በምትገኘው ሰንዓፈ በተባለች ከተማ አዲስ ቢሮ መክፈቱ የተሰማ ሲሆን ይህንን የሚያስታወቁት በትግራይ ክልል ከሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነውና የባይቶና ከፍተኛ አመራር መሆናቸው ሲገለጽ የባይቶና ፓርቲ ከፍተኛ አመራር የሆኑት ክብሮም በርሄ ከሰሞኑ በሰጡት ቃለ ምልልስ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በቀጥታ የሚታዘዘው ለኤርትራው ጀነራል ፊሊጶስ ወልደ ዮሐንስ ነው ሲሉ በዚህም ደግሞ ምክንያት ቡድኑ የፕሪቶሪያውን ስምምነት የፈረሙትን አካላት ሌላኛውን የስምምነት ፈራሚ ጀነራል ታደሰ ወረደ ከስልጣን ለማንሳት እየተንቀሳቀሱ የሚገኙት ሲሉ ህወሓትና የፕሬዝዳንት ኢሳያስ አፈወርቂ መንግስት በጀመሩት አዲስ ጥምረት በኤርትራ ግዛት ውስጥ በምትገኘው ሰንዓፈ ውስጥ ቢሮ ከፍተው እየተንቀሳቀሱ እንደሚገኙ የህወሓት ሰዎችም በዛላምበሳ በኩል ወደ ኤርትራ ገብተው በሰንዓፈ ተመካክረው ይመለሳሉ እንጂ አሁን በመቀሌ ቢሮ የላቸውም በሚል የነደብረጽዮን ገብረ ሚካኤልን ቡድን መተቸታቸው ተጠቁሟል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከፌዴራል መንግስቱ ጋር ሙሉ በሙሉ ተቆራርጦ ትዕዛዝ የሚቀበለውም ከኤርትራ አስመራ ነው ያሉት አቶ ክብሮም በዚህ ምክንያትም ከፕሪቶሪያው የሰላም ስምምነት በኋላ የስምምነቱ ፈራሚዎች ከቡድኑ መባረራቸውንና በሌላኛው ወገንን የቆሙት ደግሞ በተለያየ ስያሜ ትግራይ ክልል ውስጥ እየተንቀሳቀሱ እንደሚገኙ በመጠቆም በዚህ ቡድን ዓላማ የፕሪቶሪያውን የሰላም ስምምነት መፈረም አይደለም ሲሉ አሁንም ድረስ ታጣቂዎቹን በተለይም ደግሞ ወደ ቤታቸው እንዲመለሱ ከማድረግና ከታደሰ ወረደ የሚመጣውን ገንዘብ ለወጣቱ ከመስጠትና ከማደራጀት ይልቅ አዳዲስ የጦር መሳሪያዎችን በመግዛትና በማከማቸት ሌላ ዙር ጦርነት እየተዘጋጀ ይገኛል ሲሉ የህወሓትን ቡድን የኮነኑ ሲሆን ይህንን እቅድ እኛም እንደ ፓርቲ የትግራይ ህዝብም እንደ ህዝብ አልተቀበላቸውም ሲሉ አሁን እኮ የተመለስነው በርካታ ህዝብም እንደ ህዝብ ከበላ አስከፊ ጦርነት እንደመሆኑ